ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። እንዴት ናችሁ? አረ ሰብስክራይብ አድርጉኝ። ተው። ኢሳም ወንድማችን በጣም እንወዳለን። እውነቴን ነው። ስለ አረብ ሀገር ሴት የተናገርከው ነገር በጣም ደስ ብሎኛል። በጣም ማንም ዩቲዩበር ወጥቶ እንደዚህ የተናገረ የለም። በነገራችን ላይ ኢሳም በጣም ተናግሯል፣ ቲክቶክ ላይ ማለት ነው። እና በጣም ነው ደስ ያለኝ። እኔ አንድ ዩቲዩበር አላየሁም እውነት እንደዚህ ብሎ ሲናገር ማለት በእናንተ ገንዘብ እንሰራለን ብሎ ሲናገር የሰማችሁት ዩቲዩበር አለ? እኔ ኢሳምን ሰማሁት። እናቴ ትሙት በጣም ደስ ብሎኛል ወላሂ። ኢሳም እናመሰግናለን። አዎ ትክክል ነው። በእኛ ገንዘብ ይሰራሉ ዩቲዩበሮች፣ ትላልቅ ዩቲዩበሮች ማለት ነው። ግን እኛን ሰብስክራይብ አድርጉን አበረታቱን ብለን ብንጠይቃቸው እነሱ አያደርጉልንም። እና ዛሬ አንዳንድ ነገር እናወራለን ማለት ነው። አረብ ሀገር እህቴ እንደኔ አይነት እንደኔ ስደተኛ እህቴ ማለት ነው። እውነት እሱ ኢሳም እንዳለው 2 አመት ሰርተን ብንገባ 2 አመት ከሰራሹና 7 አመት ከሰራሹ የ2 አመት የሰራሹ ፋይዳ አለው። እውነቴን ነው የምልሽ። እዚህ 10 አመት ሰርተሽ ምክንያቱም አንቺ አትይዥማ 10 አመት የሰራሹ ብር የት እንዳለ አታውቂም። ትልክ ያለሽ ይሁን ነገር አድርጉልኝ ትያለሽ፣ መሬት ግዙልኝ ትያለሽ፣ ቤት ስሩልኝ ትያለሽ። ግን አንቺ ያ ሁሉ ነገር የሚደረግ ነው የሚመስልሽ፣ ያ ሁሉ ነገር የሚሆንልሽ ነው የሚመስልሽ፣ ያ ሁሉ ነገር ለአንቺ እውነት የሚሰራልሽ ነው የሚመስልሽ። ከዛ አንቺ ተነስተሽ ከዚህ 7 አመት ሙሉ ለፍተሽ ምንም ነገር ሳትይዥሽ ላይ ትንሽዬ ብር የታክሲ ነገር ይዘሽ ትገቢያለሽ ማለት ነው። ስትገቢ ግን አንቺ ያልሹ ባልሹ በተናገርሹ እነሱ ባደረጉልሽ አደርሽበትም። በባዶ ምንም ነገር ሳይኖር መሬትም ቤትም ምንም ሳይኖር ትደርሻለሽ። አንድ ብር እንኳን ሳይኖር አካውንት ላይ ላንቺ ብሎ የተቀመጠ ብር አንድ ብር ሳይኖር ትደርሻለሽ ማለት ነው። የዛኔ ደግሞ ምን ይመጣል? ድጋሚ ከነሱ ጋር የድህነት ኑሮሽን ትኖሪያለሽ። ድጋሚ ከነሱ ጋር የተጨቃጨቅሽ ትኖሪያለሽ። ድጋሚ እንደውም ማለት ነው ከዚህ ሀገር ስትገቢ ቤተሰብ 3 ቀን ቢንከባከብሽ ነው። እሱም ወጅሽ ላይ ብር ካለ 3 ቀን ይንከባከብሻል። ከ3 ቀን በኋላ እጭ አይኗ ባፈሪ ለመጣች ለምንድን ነው የመጣችሁ ብትሄድ ተመልሳ እንድትሄድ ምናምን ብለው ማለት ነው ቤተሰብ ጉባኤ የሚፈጥርብሻል። ምክንያቱም እዛ ጋር አንቺ 7 አመት ወይ 8 አመት ሙሉ ሰርተሽ ለፍተሽ ያ ነገር ለአንቺ አልተደረገልሽም። ለምን ስትገቢ የሆነ ነገር ሲደረግ በአይንሽ የምታዩ ነገር ሲደረግ ለአንቺ ስትገቢ ደስ ይልሻል። መጥፎ ቤተሰብ እንዳለም ደህና ቤተሰብም አለ በነገራችን ላይ ማለት ነው። እና በጣም በቃ አለ ብለሽ ስትገቢ አንቺ ተማምነሽበት ስትገቢ እዛ ውስጥ አይደለም መሬት ቀርቶ ቤታቸውን እንኳን ሳይለውጡ አንቺ የዛሬ 7 አመት ስትወጪ ያየሽው ፍራሽ ላይ የዛሬ 7 አመት ስትወጪ ያየሽው ትሪ ላይ ትደርሽበታለሽ። ምንም እኮ አያረጉትም። የት እንደሚያስገቡት ራሱ እነሱ ራሱ አያውቁትም ማለት ነው። ምክንያቱም ቤታቸውን እንኳን ሳይቀይሩት ቀለም እንኳን ሳይቀቡት ትደርሻለሽ በዛ ቤት ላይ ማለት ነው። እና የአረብ ሀገር እህቶቼ እንደገና አሁንም ከዛ ከቤተሰቦች ጋር መታገል፣ መጨቃጨቅ፣ ጭቅጭቅ የት ሄደ ምናምን እያልሽ ንትርክ ልትታመሚ ሁሉ ትችያለሽ። ጭንቅላትሽ ሁሉ ሊያምሽ ይችላል። ከዚህ ሀገር ስገባ እብድ ናቸው፣ ጠሽ ናቸው፣ ያማቸዋል፣ ፒዟቸው ለቀዋል፣ ክራቸው ምንም በቃ ማንም ባል ብሎናቸው ረግፏል። ምንም ውስጣ ጭንቅላታቸው አይሰራም። ትክክል ማሰብ አይችሉ ነፍ ነገር ነው የምንባለው ስንገባ ማለት ነው። ጥርዝ ተብለን እንጠራለን። የአረብ ሀገር ጥርዞች ተብለን እንጠራለን። ለምን ብዙ ነገር እንባላለን። ያንን ነገር ግን ስንባል ምንድነው እንትን ማለት ያለብን እኛ ራሳችን ድጋሚ ስደት ላለመምጣት። አንቺ 7 አመት እዚህ ለፍተሽ 7 አመት የሰራሽው ብር እጅሽ ላይ የለም። ይሄን ነገር አድርጉልኝ ብለሽ ትልክ ያለሽ ግን ያ ነገር ለአንቺ የሚደረግ እየመሰለሽ አንቺ ትልክ ያለሽ። በዛን ሰዓት ስትገቢ ግን ምንም ነገር እንደሌለ ስታቂ ሊያምሽ ሁሉ ይችላል። ጭቅጭቅ ወደ እነሱ ትገቢያለሽ። ድጋሚ ወደ ስደት ትመጫለሽ ማለት ነው። ለምን? እኔ ልንገራችሁ፣ ከዚህ በፊትም ነግሬያችኋለሁ። 2000 ስንት ነው የወጣሁት ከክፍለ ሀገር? 2013 ነው የወጣሁት ከሀገር ማለት ነው። 2013 ወጥቼ ስንት አመት ሰራው? 2013 ወጥቼ 2003 ወጥቼ 2014 ተመለስኩ ማለት ነው። ስንት አመት ሰራው ማለት ነው? 9 አመት አይደል? አዎ 9 አመት ሰራው ማለት ነው። 9 አመት ነው 8 አመት መሰለኝ አይደል? 2004 ስመጣ 8 አመት ሰራው። 8 አመት ሰርቼ ምንም አይነት ነገር የለኝም። እኔ ልንገራችሁ 8 አመት ሰርቼ ቤት ለእናቴ ሰርቻለሁ። ያ ቤት ግን የ8 አመት ሳይሆን 2 አመት ጠንክራችሁ ብትሰሩ የሚሰራ ቤት ነው የተሰራው፣ የእናቴ ቤት ማለት ነው። ምክንያቱም ምንድነው
እዛ ጋር ልካለው እንኳን አነሰ እንኳን ሲሉኝ ተበድሬ ምልቀን ነበረ። እውነቴን ነው የምላቸው። ከጓደኞቼ ለሰራተኞች አነሰኝ ምናምን ሲሉ ተበድሬ ልካለሁ። እዛ ጋር ለምን እነሱ እያወቁልን አይደለም፣ እሷ ቤተሰቦቼ ለእኔ እያወቁ አይደለም። ብሩን በቃ የሆነ አላርል ብድግ አርግቼ የምልከው ምለፋ አይመስላቸውም ነበረ። እና 8 አመት ሰርቼ ለራሴ ስገባ ልንገራችሁ፣ ኒካ አስሬ ነው የገባሁት። ስገባ 50 ሪያል የሳውዲ ይዤ ነው የገባሁት። 50 ሪያል ስሙት እንግዲህ 50 ሪያል ይዤ ገብቼ ኒካ ያሰርኩለት ባሌ ነው መጥቶ የተቀበለኝ። እውነቴን ነው የምላችሁ። ኒካ ያሰርኩለት ባሌ መጥቶ ተቀበለኝ። ቡሌ ላይ መጥቶ ተቀበለኝ። ሁሉ ነገር ያስኩት ልብስ ያስኩት ምን 5 ሳንቲም ለኔ ባንክ ላይ 5 ሳንቲም ትመጣለች። ስቲል ትመጣ ነው እቺ ልጅ። በምን ውስጥ ነው የምትገባው? የት ነው የምትገባው? የሆነስ ነገር የላት እጇ ላይ ሲዛት መጣ። ምንድነው የምትሆነው ብሎ ያሰቡልኝ ነገር የለም። የኔ ጭንቅላቴን እንኳን አልጠበቁልኝም። ለምን ድጋሚ ግን አልሐምዱሊላህ አግብቼ ወንድ ልጅ ወልጄ ተመልሼ ወደ ስደት እንደገና ድጋሚ ወደ ዱባይ መጣው ማለት ነው። አልሐምዱሊላህ ከብር በላይ አግኝቻለሁ። ዓለም የማይገዛውን ነገር እኔ ደግሞ አልሐምዱሊላህ አይኔም ባይኔ ስላየው ምንም ነገር የጠፋው አስተምሮኝ ስላለፈ ላለፈው ነገር ራሴንም አልወቅስም። እንደዚህ ባረግ እንደዚህ ብዬ ያለፈውን ነገሬን አላስታውስም። ያለፈው ነገር ደግሞ ለዛሬ ትምህርት ይሆነኛል፣ ለዛሬ ጠንካራ ያደርገኛል፣ ለዛሬ ነገሮቹን ጠንክሬ እንዳልፍ ያደርገኛል። ችግሮቹን፣ ስቃይ፣ መከራ ብዙ ነገር ሊበዛብን ይችላልና ለነዛ ነገሮች ትምህርት ይሆነናል ለኛ ማለት ነውና ድጋሚ ወደ ስደት መጥቼ አሁን ከመጣው ገና 5ኛ ወሬ ነው። አልሐምዱሊላህ ልጅ አለኝ፣ የተከበረ በጣም ወዶና ማከብረው ባል አለኝ እና ቤተሰብም ደህናም ቤተሰብ አለ፣ መጥፎም ቤተሰብ አለ። ሁሉም ቤተሰብ ማውቀስ አንችልም፣ ግን ተጠንቀቁ። ኢሳም እንዳላችሁ የ2 አመት ብር ይዛችሁ ብትገቡ እዚህ ሀገር አሁን 8 9 11 13 አመት ያላችሁ አላችሁ፣ ያልወለዳችሁ ጭራሹንም ያልወለዳችሁ ያላያችሁ ልጅ ያላያችሁ አላችሁ። እዚህ ጋር አንቺ 10 አመት ብትሰሪ አንድ ልጅና ከ10 አመት ከምትሰሪው ብርሽና አንድ ልጅ እኮ ማለት ላንቺ አይንሽን ባይንሽ ማየት ብር ጠፊ ነው። ያኛው ግን ምትክሽን የተካሹ። እኛ ምን ሰራው ለምንድን ነው? እኛ ቤተሰብ ካላወቀልን፣ ለኛ የኛን ድካም የኛን ስቃይ ካልተሰማው ያ ቤተሰብ የምትወልጁ ልጅሽ ግን ተቸግረሽም ልጅ ኖሮሽ ተቸግረሽም ተሰቃይተሽም ብትሰሪ ለልጄ ነው ብለሽ ትያለሽ። ምንም ነገር ሳይኖራችሁ ሳትወልዱ 7 8 9 አመት እስከ 10 አመት ያላችሁ አላችሁ እህቶቼ ማለት ነው። እና ልንገራችሁ፣ ግቢ የ2 አመት ብር ይዘሽ ግቢ። ጠንካራ ሆነሽ 2 አመት ሰርተሽ ከገባሽ አገር ላይ የምትኖሪበት ቤት ካለሽ ትኖሪያለሽ። እናቴ ትሙት ትኖሪያለሽ እየሰራሽ ማለት ራስ በራሱ እያደረግሽው ትኖሪያለሽ የምትኖሪበት ቤት ካለሽ። ግን ብዙ የምትጎዱ እህቶች ያላችሁ፣ ብዙ ራሳችሁን መስዋዕት እስከ ማድረግ የምትደርሱ ለቤተሰብ ብዙ እህቶች ያላችሁ፣ ወንድሜን ካላስተማርኩት አልገባም፣ እህቴ ዩኒቨርሲቲ ናት፣ እህቴ ዩኒቨርሲቲ ካላስመረኳት አልገባም። እህትሽ እኮ ተመርቃ ደና ቦታ ላይ ደና ቦታ ላይ ብትሆን የሆነ ነገር ብትሆን 1-3 ቀን ልታሳክምሽ ትችላለች። ከዛ በኋላ ሲበዛባት እቤትሽ ላደርስ ትችላለች። እኔ ልንገርሽ ሲኖርሽ ማንም ሰው ይወድሻል። ሲኖርሽ ቤተሰብ ይወድሻል። ሲኖርሽ ማንኛውም ማይወድሽ ሰው ይወድሻል። ከሌለሽ ግን አይደለም ባዳ ለመራቀኝ ብለሽ እንዳይቆጭሽ፣ አይደለም ባዳ ዘመድ ቤተሰብ አይደውሉልሽም። አንቺ እዚህ ካለሽ እኮ ተሰቃይተው ካርድ ሞልተው የት መኖርሽን የደሞዟ ቀን የሚደውሉ ቤተሰቦች አሉ። አውቀው በቃ እንዴት ነሽ ምናምን ደህና ነሽ ምናምን አይደለም። እንደዚህ ሆኖ ከሌ ተበድሬ ዛሬ እንደዚህ እድር ለመጣል ተበድሬ ምናምን አልሐምዱሊላህ እነሱ እዛ ነው ያሉት። ምንም ነገር ቢሆኑ ቢሞቱ በሀገራቸው አፈር ይቀበራሉ። እኛ እዚህ ሀገር ብንሞት ፍሪጅ ውስጥ ገብተን ደርቀን ተመዝነን እንደውም ከኪሎ ካነስን ተከፍሎልን ከኪሎ ተበዛን ተከፍሎልን 1 ኪሎ እንዳያልፍ ልክ እንደ ሰው ተመዝኖ ሬሳ ተመዝኖ የሚገባበት አገር ላይ ነው የምንኖረው ማለት ነው። ምክንያቱም ሬሳችን እንኳን በስርዓት እንደ ሞትን ለሀገራችን የሚበቃበት እንትን የለም። እነሱ ግን እዛ ሀገራቸው ቁጭ ብሎ ለምን ደረቅ ቂጣ አይበሉ? ሞተው እንኳን በሀገራቸው ቤተሰብ አይቶ ይቀብራቸዋል። እኛ እኮ ማንም ሰው አያየንም፣ ማንም ሰው አይኖርንም። ስንመጣ ጤነኛውን እንመጣለን። የኩላሊት የጮጋራ ቁስል
የወገብ የእግር መቃጠል፣ ብዙ አይነት ነገር ጭንቅላታችሁ ይቃጠላል። አይ ራስ ምታት፣ ሁሉም በሽታ የምናስተናግድ ሰዎች ነን። ድካምን አለ እና እኔ ልነግራችሁ የፈለግኩት እህቶቼ እውነቴን ነው። ኢሳም እንዳላችሁ የ2 አመት ብር ይዛችሁ ብገቡ ራስ በራሱ እያደረገ ትሰራላችሁ። እናቴ ትሞት ትሰራላችሁ። እናንተ ብቻ ጠንካራ ሁኑ። ምንድነው እዛ ጋር የእናቴ ቤት ቀለም አላስቀባውትም። የእናቴ ቤት እናትሽም ሆነ እህቶችሽ አንቺ እድሜሽን ጨርሰሽ እየሰራሽ ብትረጃቸው ደስ ይላቸዋል። እነሱ ምን አገባቸው? ይኖራሉ። እነሱ ምን አገባቸው? ምክንያቱም ላንቺ የሚያስብልሽ ነገር የለማ። ላንቺ ያስብልሽ። እኔ ልንገርሽ፣ ለቤተሰቦችሽ 1 አመት በዓል ሲደርስ ምናልባት እሱም ከፈለግሽ አመት በዓል ሲደርስ አመት በዓል ላይ ዱዓ አድርጉልኝ ብለሽ ለአመት በዓል እህቴ እኔ ልንገርሽ፣ ራስሽን ጠብቂ። ሴትነት አለ። ትገቢያለሽ፣ ታገቢያለሽ፣ ትዳር ትይዣለሽ፣ ትወልጂያለሽ። ያኔ እኮ አንቺ አሁን ላይ ምንም ላይ መስልሽ ይችላል። የምታረጋቸው ነገሮች አሁን ላይ ሊያስደስሽ ይችላሉ። ግን የሚቆጭሽ መች እንደሆነ ታውቂያለሽ? እኔ በጣም ብዙ ያለቀሱ እህቶች ያሉ ከዚህ ሳውዲ ከኔ እኩል ኖረው ገብተው አለመውለድ ልጅ አጥተው እየተሰቃዩ ያሉ ጓደኞቼን አውቃለሁ። ልጅ አጥተው ተገቡ በኋላ አግብተው በቃ አሁን በጣም ስቃይ መድኃኒት እስከ እንድደርስ ሄዳችሁ ካልታከማችሁ ምናምን ተብለው ብዙ ጓደኞቼ እኔ ማቃቸው ልጅ አጥተው ለመውለድ እንኳን ቢሞክሩ አጥተው ሰጪው እሱ ነው። ያው አጥተው እስካሁን ድረስ ትይል መድኃኒት እየወሰዱ ለልጅ ማለት ነው። አስቢ። እኔ በጣም ይቀኑብኛል። አንቺ ታድለሽ ምናምን አሁን እኔ ከሳውዲ ስወጣ በጣም ትንሽ ነበር፣ ወደ ሳውዲ ስመጣ ማለት ነውና በጣም ሴት ልጅ እውነቴን ነው የምልሽ፣ ምቾት ከሌለሽ በተለይ ከሳውዲ ሄደሽ ምቾት ከሌለሽ በ35 አመትሽ መውለድ ልታቆሚ ትችላለሽ። ሴት ልጅ በ45 አመቷ ነው የምታቆመው ይባላል። በ30 አመትሽ በ35 አመትሽ ልታቆሚ ትችላለሽ። ምክንያቱም እዚህ በጣም ለፍተሽ በጣም ሰርተሽ እንትን የምትሄጂ ነገር ከሆነ ማጠናችን የመያዝ እንትኑ በጣም አነስተኛ ነው፣ አይዝም። ገባሽ? ለምን እኛ ብዙ ኬሚካሎች በብዙ ኬሚካሎች ሽንት ቤት እናጥባለን፣ በብዙ ኬሚካሎች ቤት ግድግዳ እናጸዳለን። እነዛ ኬሚካሎች ይጎዱናል። ውስጣችን ነው የሚገቡት፣ ካፍንጫችን ወደ ውስጣችን ነው የሚገቡት እና እነዛ ነገሮች ይጎዱናል። ከነዛ ነገሮች ደግሞ ራሳችሁን ለመጠበቅ ስታጸዱ፣ በተለይ ክሎሮክስ እንደዚህ ፍላሽ ነገር ፍላሽ ታቁታላችሁ ብዬ ተስፋ አደርጋለሁ። እሱ ነገር ደፍታችሁ ሽንት ቤት አይገባም። እፍን ሰውነትን ላበላብ ነው የሚያደርገውና ማክስ ለብሳችሁ ስሩ። በጣም ከባድ ነው። እኔ ማማጡላ አቅቶኝ ኦፕራሲዮን የወለድኩት እውነት ለመናገር ማማጡላ አቅቶኝ ማለት ነው። ገና ነኝ፣ ወጣት ነኝ፣ ግን አልቻልኩም። ለምን? ከዚህ በጣም ምሰራው ስራ ከባድ ስለነበረ በቃ ማማጥ አልቻልኩም፣ ደከመኝና በኦፕራሲዮን የወለድኩት እኔ ልንገራችሁ። እና ይሄም አለ አልሐምዱሊላህ። በኦፕራሲዮንም በወልድ አይኔም ባይኔ ስላየው ምንም ነገር የሚቆጨኝ ነገር የለምና እራሳችሁን ጠብቁ እህቶች። እንደተባላችሁት ወላሂ ትንሽ 1-2 አመት ሰርታችሁ ከገባችሁ የምትኖሩበት ቤት ካላችሁ ገብታችሁ፣ ያላገባችሁ አግብታችሁ ውለዱ። እኔ ልንገራችሁ፣ አግብታችሁ ውለዱ። አይናችሁን ባይናችሁ ነግሬያችኋለሁ። ወላሂ እኔ ልጅ ከሌላችሁ ምንም ብትሰሩ ከንቱ ናችሁ። እኔ ልጅ የሌላችሁ ሴቶች ብትሰሩም ከንቱ ናችሁ፣ ብትይዙም ከንቱ ናችሁ። እውነቴን ነው የምላችሁ። ምን ያደርግላችኋል? ሀብታም ናችሁ እንበል። አሁን አንድ ሴት ልጅ በአንድ ሴት ልጅ ምሳሌ ልንገራችሁ። ቤት አላት፣ መኪና አላት፣ በቃ ዝንጥ ያለ ቤት ውስጥ ነው የምትኖረው። በ2-3 ሰራተኛ ነው የምትኖረው እንበል። ኢትዮጵያዊ ናት እና ስራ ውላ ስትገባ ቤቷ ላይ የምታየው ሶፋ ብቻ ነው፣ የምታየው ግድግዳውን ነው። ልጅ ከሌለ ምን ያደርጋል? የፈለገ ቢኖራት ባይኖራት ያኛው ንብረት ላይ ልጅ ከሌለ በረከት፣ ልጅ ካለ ግን በረከት አለ። የፈለገ ንብረት ቢኖርሽም የፈለገ ነገር ቢኖርሽም ልጅ ከሌለ ደስታ የለም። እኔ ልንገርሽ፣ ልጅ ከሌለ ደስታ የለም። አንቺ ሰርተሽ ለፍተሽ እቤት ትሰሪያለሽ። ለቤቴ እቃ ካልሞላውት ያለሽ እቤትሽን ወይ ባፈር ሰርተሽ ከሆነ አይ በብሎኬት ማድረግ ፈልጋለሁ፣ መሬቱን ሰራሚክ ማድረግ ፈልጋለሁ ያለሽ። ይሄ ከባድ ነው ላንቺ። እኔ ልንገርሽ፣ ይሄ ከባድ ነው። እውነቴን ነው የምልሽ፣ ላንቺ ከባድ ነው። ለምን? እኛ እኮ አፈርም ሆነ ሰርም ብቻ የሚያኖረን ቤት ብቻ የሚያኖረን ከፀሐይ የሚጸልለን እንትን የሚለን ቤት ይኑር እንጂ አፈር ሆነ ምን ሆነ አንቺ የምትኖርበት የዛኛው ቤታችን ብቻ ያሳምርልን። እኛ እኮ ምንኖርበት ቤት ለምን ሸራ ጋርደን አንኖርም? እኔ ልጅ አስፈላጊ ነው። እኔ ልንገራችሁ እህቶች፣ ልጅ አስፈላጊ ነው። ልጅ መውለድ አስፈላጊ ነው። ልጅ የሌላችሁ ያላገባችሁ እህቶች ግቡ፣ አግቡ፣ ውለዱ። እኔ ልንገራችሁ
ግቡ፣ አግቡ፣ ውለዱ። በያላችሁበት አገር ራሱ ደህና ሰው ካገኛችሁ ደህና ቤተሰብ የሚያውቀው የርቀት ሳይሆን ቤተሰብ የሚያውቀው ጓደኞች የሚያውቁት ደህና ለአንቺ ፍቅር ያለው አንቺ ክብር ያለው ገንዘብሽን ሳይሆን አንቺን የሚወድሽ አንቺን የሚያከብርሽ ከሆነ እዚህ በያለሽበት አገር ራሱ አግብተሽ ውለጂ። እዚህ ራሷን በያለሽበት አገር አግብተሽ ብትወልጂ ከስራና ከስራ ውጭ ምንም ነገር አይታየውም። እሱ እኔ ልንገርሽ፣ መድኃኒት ራሱ ይዞልሽ ይቀርባል። ውሃና መድኃኒት ራሱ ይዞልሽ ይቀርባል። እዚህ ውጭ ሀገር ብታገቢ እኔ ልንገርሽ፣ እኔ ሁሉም ነገር ያየሁትን ነገር ነው የምናገረው። እውነቴን ነው የምላችሁ። እዚህ አሁን ውጭ ሀገር በያላችሁ በሳውዲ ያላችሁ ሳውዲ፣ ዱባይ ያላችሁ ዱባይ፣ ኳተር ያላችሁ ኳተር ብታገቡ ራሱ መድኃኒትን ውሃ ይዞልሽ ይቀርባል። አይ እንስራ፣ እንለወጥ፣ ለወደፊት ለልጆቻችን ምን አለን ይልሻል። ግን ክፍለ ሀገር ገብተሽ አግብተሽ ወልደሽ ልክ እንደኔ ከባልሽ ጋር ተስማምተሽ ከባልሽ ልጅ እስኪ ትንሽ እንኳን ሰርቼ እዚህ መጥቼ መስሪያ እንኳን ትንሽ ሰርቼ ልምጣ ብለሽ ከባልሽ ጋር ተስማምተሽ ከሱ ጋር ተስማምተሽ ልጅሽን ለባልሽ አደራ ሰጥተሽ ድጋሚ ብትመጪ ብትሰሪ ሙርታ ሆነሽ ትሰሪያለሽ፣ ጤነኛ ሆነሽ ትሰሪያለሽ። ግን ልጅ የሌላችሁ እህቶቼ በጣም ታዝኑኛላችሁ። 8-9 ዓመት የለፋችሁ እህቶቼ ወላይ በጣም ታዝኑኝና ግቡ፣ ውለዱ፣ አግቡ፣ ውለዱ። እኔ ልንገራችሁ፣ አግቡ፣ ውለዱ። በያላችሁበት ሀገር ደህና ሰው ካገኛችሁ ራሱ የሚያውቀው የሚታወቅ ደህና ሰው አንቺ ገንዘብሽን ይፈልግ እንስራ፣ አንውለድ፣ ለወደፊት ኑሯችን ለልጆቻችን ብሎ የሚልሽ ነገር ከሆነ ባጭሩ እንደዚህ አይነት ወንድ አትቅረቢ። እኔ ልንገርሽ፣ ምክንያቱም ይሄ አገባሹ እንጂ አንቺ እንድትረጁ ነው የሚፈልገው። አንቺ እንድትወልጂ ሴት ልጅ እድሜ እኮ ቆሞ አይጠብቀንም። ጊዜ ቆሞ አይጠብቀንም። እድሜን የምንሮጠው እኛንን እንጂ የምንቀድመው እሱ አይቀድመንም። ምክንያቱም ግዴታ የእኛን ጊዜያችንን ጊዜ ቆሞ ስለማይጠብቀን ጊዜን መቅደም ያለብን ማንን? እኛ ነን። እኔ ጠብቅሻለሁ ስሪ ብሎ አይልሽም እኮ ጊዜም ሆነ እድሜ። መቅደም ያለብን ማንን? እኛ ነን። እንደ ታክሲ ቆሞ ይጠብቀን ነገር የለም። ስለዚህ ጊዜያችን መጠቀም ያለብን ማንን? እኛ ነን። ሴቶች ግቡ፣ አግቡ፣ ውለዱ። እኔ ልንገራችሁ፣ እድሜ ቆሞ አይጠብቃችሁም። ያልወለዳችሁ እህቶች 7-8 ዓመት የኖራችሁ እህቶች አመሰግናችኋለሁ። ሰብስክራይብ አድርጉኝ፣ ላይክ፣ ሼር። ኢሳም ደግሞ በጣም እንወዳለን። ሰብስክራይብ ደግሞ አስደርገን እሺ። አንተንም ኢክራምንም በጣም ነው የምንወዳችሁ።